ዩቲዩብ ሾርት መጀመር ለምታስቡ ልጆች ዘንድሮ ትክክለኛው አመት ነው። ምክንያቱም በዩቲዩብ ሾርት እጅግ በጣም ብዙ $1000 የምታፍሱበት አመት ነው። ይህንንም ያልኳችሁ እንደሚታወቀው በቅርቡ ሜድ ኦን ዩቲዩብ የተባለ ኢቨንት ነበር። እዛ ኢቨንት ላይ ደግሞ ከተዋወቁት ውስጥ የተወሰኑ የሾርት አፕዴቶች አሉ። እነሱም በዚህ ቪዲዮ እነግራቸዋለሁ። ይህንን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እና ሼር በማድረግ ጀምሩት። መጀመሪያ ላይ ያስቀመጥኩላችሁ እጅግ በጣም አስገራሚ VO3 ዩቲዩብ ሾርት ላይ በነፃ ለሁሉም ተመልካቾች መጥቷል። እንደምታዩት የምትፈልጉትን አምራችሁ ውስጥ ያለውን ሀሳብ በቀላሉ ከጻፋችሁለት በኋላ ያንን ሀሳብ ወደ ቪዲዮ ይቀይርላችኋል። እንደዚህ 4 አይነት አማራጮች ካመጣላችሁ በኋላ የምትፈልጉትን ስታይል ከመረጣችሁ በኋላ ያንን ስታይል ደግሞ ወደ ቪዲዮ መቀየር ትችላላችሁ። እጅግ በጣም ቀላል አሰራር ነው። ይህም ለሁሉም ተጠቃሚዎች ይፋ ሲሆን ቪዲዮ ሰራላችኋለሁ እንዴት እንደምትጠቀሙበት። ሁለተኛው ደግሞ ኤዲት ዊዝ ኤአይ ይባላል። ይህም እንግዲህ ኤአይን በመጠቀም በቀላሉ የእናንተን ሾርት በምትፈልጉበት መልኩ ኤዲት እንድታደርጉ ያደርጋቸዋል። ይህንን በመጠቀም ምንም አይነት ኤዲቲንግ አፕሊኬሽን ወይም የኤዲቲንግ ሶፍትዌር ሳያስፈልጋችሁ የምትፈልጉትን ቪዲዮ በምትፈልጉት መልኩ በምትፈልጉት ስታይል እንዲሁም በቀላሉ ኤዲት እንድታደርጉ ይረዳቸዋል። ይህም በቅርቡ ይፋ ይሆናል ተብሎ ይጠበቃል። ሶስተኛውና እጅግ በጣም ከፍተኛ ገንዘብ ያስገኝላቸዋል ተብሎ የሚጠበቀው ደግሞ የብራንዲንግ በሾርት ነው። ይህም ለምሳሌ ያክል የአንድ ካምፓኒ ፕሮዳክት ወይም የአንድ ካምፓኒን ምርት በምታስተዋውቁበት ሰዓት ያንን ካምፓኒ ሊንክ ዲስክሪፕሽን ላይ በማስቀመጥ ያ ካምፓኒ እናንተን እንዲመለከት ወይም የእናንተን ቪዲዮ እነሱ ጋር እንዲደርስ ያደርጋል። ድርጅቱ ወይም ካምፓኒው የእናንተን ቪዲዮ ከወደደው በቀላሉ እናንተን ስፖንሰርድ የማድረግ እድሉ እጅግ በጣም ከፍተኛ ነው። ስለዚህ ይህ ፊቸር እጅግ በጣም ብዙዎቻችሁን ይጠቅማል ብዬ ተስፋ አደርጋለሁ። እነዚህን የሾርት አፕዴቶች እጅግ በጣም ከፍተኛ ገንዘብ ልታገኙ እንዲሁም ደግሞ ስራችሁን እጅግ በጣም ያቀልላችኋል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ